ሰላም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሰላም አለው። እንዴት ናችሁ እናንተ? ደህና ናችሁ? የሚገርም ነገር እኔ ዛሬ በጣም ከፍቶኛል። ሊሰማችሁ ላይሰማችሁም ይችላል፣ አላውቅም። ይሄን ያህል ብዙ ተከታይም የለኝም፣ የሚያዳምጠኝም ተከታይ ስለሌለኝ ይሄን ያህል ብዙ እንትን አልልም። ግን የሆነ ምን ብዬ ንገራችሁ፣ በጣም ከፍቶኛል። ምን እንደሆንኩም አላውቅም፣ ለምን እንደከፋኝም አላውቅም፣ ግን ከፍቶኛል። ኮሜንት ላይክ አርጉኝ እስቲ። እንደዚህ ስላችሁ የምር ወይ ለእንትን አይደለም። አሞኝ ነበረ፣ ሰሞኑን በጣም አሞኝ ነበረ። ሐኪም ቤት ሂጅ ነበረ። ብዙ መድኃኒት ተሰጥቶኛል፣ ግን ደህና ነኝ። ወገቤ በጣም እያመመኝ ነው። አላቅም የመድኃኒቱ ስሜት ይሁን የሚከፋኝ ግን አላቅም። ግን በጣም ነው እየከፋኝ ያለው። ተቃላችሁ በጣም ነው እየከፋኝ ያለው። እግዚአብሔርን አልቅሽ ይለኛል። ግን ባለክስ ደግሞ ነገ የሚከተለኝ ስለማውቀው ስድቡ ምንም ቢሆን ፈራሁ። እምባዬ አይን ቆጥራ እንትን ይላል። ግን ታውቃላችሁ የምር አሁን እንደዚህ ከፋኝ ስላችሁ እምባዬ እየመጣ ነው። ግን መልስ ነው የማደርጋችሁ፣ ዋጥ ነው የማደርገው። ቢያንስ እናንተ የምታዩኝ ከሆነ ለምን እንደከፋኝም ልነግራችሁ እችላለሁ፣ ተጠየቃችሁኝ ማለት ነው። ግን አሁን እናንተን ምንም ሳላየው ብዙ ባወራ እናንተም ትቀየሙኝ ይሆናል። ምን አውቃለሁ። ሚዲያ ላይ ወጥታ ባንዴ ለምን እንደዚህ አወራችሁ ልትሆን ትችላላችሁ። ግን እኔ በእውነት በጣም ከፍቶኛል። አሁን ያለሁት ሚገሞል ቻሊያ ሚገሞል ውስጥ ነኝ ያለሁት። ጓደኛ እዚህ ልስ ቤት አላት እና እሷ ጋር መጥቼ ሳይ ለካ ፍጡር ሰዓት ስለሆነ የሉም፣ ዘጋግቶ ወጥተዋል። ማለት ወደ ቤታቸው ሄደዋል። ስንት ሰዓት እንደምትከፍት አላውቅም። ከዳ አድርጌለታለሁ ግን አልመለሰችልኝም። እና አላውቅም፣ የምር አላውቅም። አንዳንዴ ዝም ብሎ የምትሰማችሁ እንትን ኖር ይችላል። ግን እንደዛ እየተሰማኝን አላውቅም። የሆነ ውስጥሽን ስትከፋሽ የሆነ በቃ መናገር የምትፈልጊ ነገር እንዳለው ወይ ቁጭ ብለሽ አብረሽ የሚያዳምጥ ሰው ሲኖር፣ የምታወሪ ሰው የሚያዳምጥ ሰው፣ ያንቺንም የሚሰማ ሰው ማግኘት በዚህ ጊዜ በጣም ከባድ ነው። ግን ያው አማሽን ብትናገሪ መልሶ ነገ ወይ በስድብ ነው የሚያጣልሽ ወይ ደግሞ በሆነ ነገር አንቺ ላይ እንትን ይመጣል። ግን የምር ሰው ያስፈልጋቸዋል። እንደዚህ ሲከፋቸው እንደዚህ የሆነ ነገር ለመናገር እንትን ስትሉ ሰው ያስፈልጋል። ያ ሰው ደግሞ በአሁኑ ሰዓት የለም። ሰው ብዙ ሰው ታቀርባለሽ፣ ትርቂያለሽ፣ ትቀርባለሽ። የሰው ሀገር ግን ብዙ ነገር አስተምሮናል፣ ብዙ ነገር አሳይቶናል። ግን የኔ የምል ሰው ያስፈልገናል። የምር የኔ ነው ይሄ ሰው በቃ የኔን ችግር ይነግረዋለሁ፣ ይረዳኛል የምትይው ነገር ሰው ያስፈልግሻል በሰው ሀገር ላይ። የምሬን ነው። አሁን ባለፈው እኔ ያማመኝ ጊዜ ሐኪም ቤት ሄጄ ማለት ነው። ኢትዮጵያ ነው ልጁ ሐኪም ቤት ውስጥ ኩላሊቴን አሞኛል ብሏል። የምር ማንቀሳቀስ ሁሉ አልቻለም። በጣም ያሳዘነኝ። ከኔ በሽታ ልክ እሱ እንትን ነው የተሰማኝ። ታውቃለች እግዚአብሔር እኔ ሰው አለኝ አጠገቤ አብሬ የርኩስ ሰው ማለት ነው። ግን እሱ ብቻውን ነው በቃ
መድኃኒቱን ከራሱ ተንቀሳቅሶ መግዛት አቅቶ ለምንድን ነው ብቻህን የምትሄደው? ሰው የለም እንዴ ወይ ምናምን ብዬ ስጠይቀው እንኳን ከኔ ጋር የሄዱ እኔን ራሱ በግድ ነው የፈቀዱልኝ ከስራ ቦታ ነው ያለው። እና በቃ አንዳንዴ እሱ በጣም ታሟል። የምር በጣም አሞታል። ሰውነት ሁሉ ድቅቅ ብሏል። በጣም በጣም ነው የምር። እንግዲህ እሰራለሁ ብሎ በሰው ሀገር ላይ መጥቶ እንግዲህ መታመም ማለት በጣም ከባድ ነው። የምር በጣም ከባድ ነው። በተለይ የወንድ ልጅ ወጣት ልጅ እንዲሁም ስለ ያማል ያማል። እኛስ ቢሆን እንችለዋለን፣ ስለምንችል እንደብቀዋለን፣ ህመማችንን እንትን እንላለን። ግን ከባድ ነው። በሰው ሀገር ከባድ ነው። እና እንዴት ነው አሁን ተመልሰን ወደ ስራ የምትገባ እንደዚህ ምናምን ብዬ ስጠይቀው በቃ ዳግም ቤት ነው ወጣሁት። የእረፍቴን ታይም ተጠቅሜ ነው እየመጣሁት ሐኪም ቤት እና እንደዚህ ልትሰራ ነው ስል በቃ ምንም ማድረግ አልችልም። ደጋግሞ እያመመኝ ነው አለ። ግን ብቻ ብታው እግዚአብሔርን እንዴት እንደምታዝኑ እናንተ ነው። በጣም ነው እንዴት ሽም ይባላል። ደግሞ ልጅ ነገር ነው ከና ኩላሊት ደግሞ ታውቃላችሁ እንግዲህ ሁላችንም ያመናል። ግን በአሁኑ ጊዜ ግን ኩላሊት በሽታ በጣም ከባድ ነው። የምር በጣም ከባድ ነው። እና የኔ ከኔ ይልቅ የሱስ ነው ያመመኝ። የምር በጣም በተለይ ብቻው መሆኑ በጣም ነው የተሰማኝና እስቲ ላይክ አድርጉልኝ እንግዲህ ኮሜንትም ጻፉ፣ ሼር፣ ኮሜንት፣ ሰብስክራይብ ያውልሽ እንግዲህ አማርኛ እንደዚህ ያጥረናል አንዳንዴ። ሰብስክራይብ አድርጉኝ፣ ምስቲቱ ሼር አድርጉኝ፣ ታበረታቱኝ። ቢያንስ ሀገሬ እንኳን ብገባ ትንሽ ልስራበት። የለኝም ገና ጓደኛም የለኝም ገና አላቅም። እኔ ግን በጣም የምር እውነት ተናገሪ ካላችሁ እኔ ዛሬ በጣም ተሰምቶኝ ነው ያልኩት። ለዛ ነው ከቤት ወጥቼ በጣም ርቄ ነው የመጣሁት ገሞል ድረስ ማለት ነው። በጣም በእግሬ ነው እንጂ መጣሁ። በቃ እንዴት እንደመጣሁ ራሱ ልነግራችሁ አልችልም። በጣም ተራምጄ ነው የመጣሁት። በቃ መጥቼ ደግሞ እሷን አገኛለሁ ብዬ ነበረ ግን አላገኘኋትም። ቢያንስ እዚህ ቁጭ ብዬ ያው ሜሴጇን እየላከችልኝ ነው። ቢያንስ እዚህ ቁጭ ብዬ በቃ ከእናንተ ጋር ላውራ ብዬ ነው። እና ኮሜንት ጻፉልኝ፣ አብረታቱኝ፣ ሼር አድርጉልኝ፣ በእናታችሁ እና አሳድጉኝ። እስቲ እኔን አሳድጉኝ። ኢማሜ ሳይጠናብኝ ወደ ሀገሬ ልግባ። ቢያንስ ደሞዝ አለኝ ብዬ እንኳን እያሰብኩ ሀገሬ እንዲገባ ማለት ነው። ይደክመኛል። በፀሐይ ነው ስራ ቦታ የምሄደውና የታክሲ ሳወጣ ደሞዜ አትበቃኝም። ለዛ ብዬ በእግሬ ነው የምሄደው። ሲሄድም ሲመጣም ፀሐዩ በጣም እንትን ብሏል። አሁን ፊቴ ብታዩት እድሜ ለፍሊተር እንጂ ፊቴ በጣም ተበላሽቷል። እንግዲህ ፍሊተር እየተጠቀምን ነው እንግዲህ ሰው እየመሰልን ምን ላይ የሚታየው እንጂ በጣም ከባድ ነው። የምር በጣም ከባድ ነው። ብቻ እስቲ እንደዚህም ሆነን አንሞት። ፈጣሪ እንግዲህ ጊዜያችንን ያራዝምልን፣ እድሜያችንን ያራዝምልንና እኛም አንድ ቀን እናልፍ ይሆናል። ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉ፣ ጠይቁኝ፣ ምን ሆነሽ ነው በሉኝ። ሰው ያስፈልገኛል እና እህት ወንድሙንም ሙሽ ለብር ብቻ ሳይሆን በቃ እንፈላለግ እስቲ። የምር ብቸኝነት ለሆነ ሰው ብዙ ነገር ያስፈልጋል። እኔ ምንም እንትን አለው እናንተ ብቻ አልጽፍበትም። ላይክ አድርጉኝ በቃ።